ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል። ልኋና ድራማ እጅግ አዝናኝና እንዲሁም ትምህርት አዘልም ስለሆነ ትምህርት እንደምትወስዱበትን ተስፋ አደርጋለሁ። እናም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ በማለት አዲስ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ሁልጊዜ የምለቃቸው ቪዲዮዎች እንዲደርሷችሁ አድርጉ እያልኩኝ እንግዲህ በባለፈው ክፍል ቪዲዮ ያቆመውና እንዲሁም በጣም በሚያናድድ ሁኔታ ሚራ ለልኋናም የእህቷን ሞት ተናግራም ነበረ። ታዲያ በዚህም እየተናደደም ነበረ አድናን። እንግዲህ ዛሬ በእለቱም እንግዲህ በጣም በሚያናድድ ሁኔታም ሚራ ባለቤቷን ሮቤል ነው በማለትም በመዋሸት የሸጠችለትን እንግዲህ ሰውዬም የቤቱ ባለቤት ከነሚስቱ መጥቶም አድናንን አስደንግጦታል ማለት ነው። ይሄም እንግዲህ ብዙ ነገሮችን ዋሽታ ደራርባም የሸጠችለትን ሚራ ሳያውቃትም በአሁኑ ሰዓትም ባለቤትሽ ማን ነው እንዴት ነው በማለትም ሲያፋጥጣትም አድናንን ባለቤቴ ነው ደግሞ ልኋናን ሰራተኛዋ ናት በማለትም እንግዲህ በጣም በሚያናድድ ሁኔታ አሁንም ከሀዘኗ ላይ ሀዘን እየጨመረችባት ትገኛለች። ተንኮለኛዋ ሚራም ከልኋና ራስ አልወረደችም። በእህቷ ሞት እንኳን ትንሽ ሀዘኔታ እንኳን አልተሰማትም ማለት ነው። ይህንም ተከትሎ ቤቱን እየገዛው ሰውዬም ግራ ገብቶታል። ሮቤል ማለት አንተነህ በማለትም ሲጠይቀውም አድናንም ግልጹን አልተናገረም። እኔ ሮቤል አይደለውም አድናን ነኝ በማለትም እንግዲህ ሁሉንም ነገር ለመናገር አልቻለም። ምክንያቱም ልኋና ሀዘን ላይ ናት። በዛ ላይ ደግሞ ሁኔታው በጣም ግራ ገብቶታል ማለት ነው። እንዲሁም የሚራ ክህደትና አይና ወጣነትም በጣም እየጎላ ስለመጣ አድናን የሚያደርገው የሚጨብጠው ጠፍቶበታል። በዛ ላይ ደግሞ የድሮ ፍቅረኛው ወደ ውጭ ሀገር አግብታ እንደሄደችም በትውስታም እንግዲህ ሲያስታውሱም ነበረ። ታዲያ በዛን ሲያፈቅራትና እንዲሁም ሲወዳት የነበረችው ሚስቱ ዛሬ ቤቱን ገዝታ ስለተከሰተችም በጣም ግራ ገብቶታል ማለት ነው። ይህንም የተመለከተችው የድሮ ፍቅረኛዋ እንግዲህ በጣም ግራ ገብቷታል ማለት ነው። እንዴ አድናን ተቀይረሃል፣ አምሮብሃል በማለትም እንግዲህ ጠጋ እያለች ነው። ነገር ግን አድናንም ቢሆን የኔንና ያንችን ግንኙነት የቀደም ህይወታችንን ማንም ሰው ሊያውቅ አልፈልግም በማለትም እንዲሁ ያ የነበረው አድናንና እንዲሁም የዛሬው አድናን አንድ አይደለም፣ ልትጠቂኝና እንዲሁም የድሮንም ልታስታውሽብኝ አልፈልግም በማለትም ጥሩ ፊትም አልሰጣትም። ነገር ግን የድሮ ፍቅረኛውም እንግዲህ ጠጋ እያለችም ነው። እንግዲህ ምን ይፈጠር ይመስላችኋል? በዚህ ድራማ ላይ በጣም አዳዲስ ነገሮች እየተከሰቱ መጥተዋል። ሌላው ይቅር የአድናን ሁኔታም ሁሉ ነገር የተደበላለቀበት ቤቱን የገዛው ሰውም ግራ ገብቶታል። በአሁኑ ሰዓትም ከዚህ ቤት የሆነ ድራማ እየተሰራና እንዲሁም ሁሉም ነገር የተደበላለቀ ነገር አለ። በዛ ላይ ደግሞ ቤታችን የራሳችን ህይወት መምራት አለብን በማለትም እንግዲህ ለሚራም እያወራትም ነበረ። አድናን ትክክል እንዳልሆነና እንዲሁም ጤነኛ እንዳልሆነም ሁሉንም ነገር እየነገራት ነው። እንግዲህ ሚራም ቢሆን በውሸት ላይ ውሸት እየጨማመረችና እንዲሁም አንዳንድ ነገሮችን ማለባበስም እየሰጠች እያለፈችው ነው። ይህንም ተከትሎ ልኋና እንዴት ሰራተኛ ልትሆን ትችላለች? ሰራተኛ ናት ከተባለች እንዴት ባለቀዋ ላይ እጇን ታነሳለች? በማለትም ጥያቄ ፈጥሮባቸዋል። ነገር ግን ያልተፈታ ቋጠሮ እንዳለና እንዲሁም የተደበቀ ነገር እንዳለ ራሳቸውም ከንግግራቸውም እያወሩ ነው ማለት ነው። እንግዲህ ይህንም አስመልክቶ ልኋናም ቢሆን በሚራ ላይ በጣም እርር ቅጥል ብላለች። የኔ እህት ልትሞት አትችልም፣ የሆነ ቦታ ደብቃት እንጂ የእውነትም ሞታ አይደለም በማለትም ጸጉሯን ነበረ አንቃ ስታንጨረጭራት የነበረ። ታዲያም የሆነ ሳይጣን መንፈስ አለባት እንጂ እንደዚህ ጤነኛ ስላልሆነች ነው በማለትም ለእንግዶችም እያለባበሰችና እንዲሁም ልኋና ጤነኛ እንዳልሆነችም እየተናገረች ነው። ይሁን እንጂ በዚህ ሰዓትም አድናንም ዝምታውን ነው የሰበረው። ምክንያቱም በአሁኑ ሰዓትም ሁሉንም ነገር ድብልቅልቅ ብሎበታል። ነገር ግን ሚራንም ቢሆን ለምንድን ነው ለእንግዶቹ ልኋናን
ሰራተኛ ናት ብለሽ ያስተዋወቅሽብኝ በማለት ማንቋትም ነበረ። ታዲያ ይሄን የተመለከተችው በድንገትም የድሮ ፍቅረኛውም ነበረ ዘው ብላ የገባችባቸው። እንግዲህ ሚራም ቢሆን የፍቅር ጨዋታ እንደሚጫወቱና እየተቀላለዱ እንደሆነም አለባብሰዋለች። ነገር ግን አይኗን የጣለችው የድሮ ፍቅረኛው የአድናንም ቢሆን ሁሉንም ነገር አሁንም ለማበላሸት እየአጤነች ነው ማለት ነው። ምክንያቱም አድናን ድሮ ታፈቅረውና እንዲሁም ተወደው ስለነበረ አጋጣሚ የሆነ ስለሆነ እንጂ ወደ ውጭ ሀገር የሄድኩት በማለትም ሁሉንም ነገር አሁንም ሀሳቧንም ከአድናን ላይ አልጣለችም። እንግዲህ ምን ይፈጠር ይመስላችኋል? በአሁኑ ሰዓትም አድናን የሚያፈቅራት ልኋናንን ነው። እንዲሁም ደግሞ የአስመሳና ተንኮለኛዋ ሚራም የህግ ባለቤቴ ነህ፣ ሰማኒው እስካልተቀደደ ድረስ ባለቤቴ ነህ፣ የትም ልሄድ አልችልም፣ እኔ ፈቅጄና ወድጄ ሰማኒያውን ካልቀደርኩት በስተቀር ባሌ ነህ በማለትም አፋጠዋለች ማለት ነው። እንግዲህ አድናንም ቢሆን የተመሰቃቀለ ህይወቱም አሁን ላይ አደጋ ላይ ነው ማለት ነው። በዛ ላይ ደግሞ ቤቱን የገዛው ሰውዬም እኔና ባለቤቴ ከመጣን ይኸው ዋልነ አደርነ፣ የራሳችን ጊዜ ልናሳልፍ አልቻልንም፣ ስለዚህ ልትወጡልን ትችላላችሁ በማለትም ያው በቀጥተኛ ንግግርም ባይናገርም ለአድናን እንዲዘጋጁና ጥለው እንዲወጡም ተናግሯል ማለት ነው። ነገር ግን አድናንም ቢሆን ውጡ እያልከን ነው፣ በቀጥተኛ ለምን አትናገርም በማለትም በስሜታዊ ነው የተናገረው። ታዲያ ይህንም እንግዲህ በላይ ላይ የተሸጠበት ቤቱም አሁን ላይ አድናን ልኋናን ይዞ ወደ ጎዳና ነው የሚወጣ ማለት ነው። ይህንንም የተመለከተችው ሚራም ቢሆን ምን አይነት ጣጣ ነው የገባሁት እያለችም እንግዲህ ሀሳብ ተውጣለች ማለት ነው። በዚህ አጋጣሚ እንግዲህ ያው ትምህርት ልንወስድበት የሚገባው ክፍል ላይ ነው ማለት ነው። ምክንያቱም ቤት የምንገዛ ሰዎች ጥንቃቄና እንዲሁም አትኩረት ሰጥተን ልንገዛ ይገባል። የት ነው እንዴት ነው ባለቤቷ ብለን ማጤንና እንዲሁም ከኋላ ያለውን ነገር በቃ ማገናዘብ ይገባል ባይ ነኝ። አሁን ላይ ሚራ በባለቤቷ ላይ ቤት ሸጣ በዛ ላይ ደግሞ በወንድሙ ማለት ነው። እና በጣም ነው የሚያስጠላው። እንግዲህ ይሄ ድራማ ቢሆንም በእውነታው ዓለምም ምን ያህል ሰዎች እንደሚጭበረበሩና እንዲሁም በውሸት ተደልለው በቃ ቤት አገኘን ብለው ዘው ብለው ገብተው እንደገና ሌላ ጣጣ መኖሩን ሳያውቁ የሚሸወዱ ሰዎች አሉ። በአሁኑ ሰዓት እነዚህ ቤቱን ገዛ ነው ያሉት ሰዎችም አሁን ላይም እነሱም ፈተና ላይ ናቸው ማለት ነው። ምክንያቱም የሰማኒያ ባሏ አድናን ነው። ነገር ግን የውሸት ባሌ ነው ብላ እንግዲህ ያው የሸጠችውን በሮቤል አስመስላ ነው። አሁን ላይ አድናን መክሰስና እንዲሁም የድርሻውን መካፈል ስላለበት አሁን ላይም ቤት የገዙት ሰዎችም አደጋ ላይ እንደሆኑም ያሳያል ማለት ነው። እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ የሚለውን የምናይና የምንመለከት ይሆናል ማለት ነው። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።